ሰላም እንዴት ናችሁ? የዋካ ፖድካስት ቤተሰቦች ኢትዮ ቴሌኮም ለሽያጭ ያወጣውን ሼር እንግዲህ አናውንስ አድርጎ ኤፕሪል 25 ላይ ኦልሞስት መግለጫ ተሰጥቷል ማለት ነው። አሁን ላይ ምን ፕሮግረስ ላይ እንዳለና እንዲሁም ደግሞ 6 ዝርዝር ሀሳቦች ዋና ሀሳቦችን መቼ ኢሴክስ ላይ ኢትዮጵያን ሴኩሪቲ ኤክስቼንጅ ላይ ሊስት እንደሚደረግና እንዲሁም ደግሞ መቼ ድልድሉ አሎትመንቱ አናውንስ እንደሚደረግ ዲቪደንዱ ለሼር ሆልደሮች መቼ አናውንስ እንደሚደረግ አራተኛ ላይ የያዝኩት ዋና ሀሳብ መቼ ድጋሚ ለሽያጭ አናውንስ እንደሚደረግ እንዲሁም ጥያቄዎች ተሳታፊዎች ያነሷቸው ጥያቄዎች ነበሩ። እነሱ ምላሾችን እንዴት እንደነበሩ እዚህ ጋር አቀርብላችኋለሁ። እንዲሁም ደግሞ የመጨረሻውና ዋነኛው ስቶክ ማርኬት ላይ ኢንቨስተሮች ኢንዲቪጁዋል ኢንቨስተሮች መቼ ትራንዛክት ማድረግ እንደሚችሉ መሸጥ፣ መለወጥ እንዲሁም ደግሞ መግዛት እንደሚችሉ በዝርዝር ስኬጁሎችን አቀርብላችኋለሁ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ እንዲሁም ደግሞ ደወል ምልክቱን ክሊክ ማድረጋችሁን እንዳረሱ። ኢትዮ ቴሌኮም በጥቅምት ወር 10% ድርሻውን ለኢትዮጵያን ፐብሊክ ኮሚቲ ለሽያጭ አናውንስ ማድረጉ ይታወሳል። እያንዳንዱ የሼሩ መጠንም በ300 ብር ነው እየተሸጠ የነበረው ማለት ነው። ኦልሞስት ለ121 ቀናት ነው ሽያጩ ሲከናወን የቆየው። ኦልሞስት 100 ሚሊዮን መደበኛ አክሲዮኖችን ለህዝብ ሽያጭ ማቅረቡ ይታወቃል። ኢትዮ ቴሌኮም እንግዲህ አጠቃላይ 47377 ኢንቨስተሮች እንደተሳተፉ መግለጫው ላይ መመልከት ወይም መስማት ችለናል ማለት ነው። ከሱ ውስጥ በመጀመሪያ ፌዝ ላይ ኦልሞስት 43348 ፖቴንሻል ኢንቨስተሮች ተሳትፈው 8.78 ሚሊዮን ሼር ተሸጧል ማለት ነው። ይህ ሼር ኮንቨርት ሲደረግ በካፒታል ወደ 2.64 ቢሊዮን የሚገመት ቫሊዩ ኮንቨርት ተደርጓል ማለት ነው። በሁለተኛው ዙር ደግሞ ኦልሞስት ወደ 3529 ፖቴንሻል ኢንቨስተሮች ሼር ሆልደሮች መግዛት ሲችሉ 1.87 ሚሊዮን ሼሮች ተሽጠዋል ማለት ነው። ወደ ካፒታል ኮንቨርት ሲደረግ 571 ሚሊዮን ካፒታል ያለው ቫሊዩ አሴት ኮንቨርት ተደርጓል ማለት ነው። እንግዲህ በጠቅላላ ወደ 47377 ፖቴንሻል ኢንቨስተሮች የኢትዮ ቴሌኮም ሼር አክሲዮንን ገዝተዋል ማለት ነው። እንግዲህ በጠቅላላ የተሸጠው የሼሩ መጠንም 10.7 ሚሊዮን የሚገመት ሼር ተሸጧል ማለት ነው። ወደ ካፒታል አሴት ቫሊዩ ኮንቨርት ስናደርገውም ወደ 3.2 ቢሊዮን ቫሊዩ ያለውን ካፒታል ያለውን አሴት ሼር ተሸጧል ማለት ነው። አክሲዮን ሽያጩ የተገኘው ወደ 32 ቢሊዮን በጠቅላላ ብር ካልኩሌት ተደርጓል ማለት ነው። ይሄም እስካሁን እንግዲህ ለምንም ፐርፐዝ ገንዘቡ እንዳልተንቀሳቀሰና በዚህ አካውንት እንደተቀመጠ ነው መግለጫው ላይ መስማት የቻልነው ማለት ነው። ኦልሞስት ውሳኔው ኢትዮ ቴሌኮም ሙሉ በሙሉ በመንግስት ባለቤትነት ተይዞ የነበረውን ሼር ነው እንግዲህ ለ10% ብቻ ለኢትዮጵያን ፐብሊክ ኮሚቲ ለሽያጭ አናውንስ አደረገው። ለግዢ የቀረቡት አክሲዮኖች በተመለከተ ተቀባይነት ያገኙ አክሲዮኖች ገዢዎች ከጥር 17 2017 ጀምሮ እንደሚለዩ ተገልጾ የነበረ ሲሆንም ግን ቴንታቲቭ የሆነ ታይም ስኬጁል አውጥተው መጀመሪያው ላይ የነበረ ቢሆንም ግን በተያዘው በታይም ስኬጁል ማካሄድ ባይቻልም ኤክስቴንድ ተደርጎ ሽያጩ እስከ ሚያዝያ 6 2017 ዓ.ም ድረስ ሽያጩ ሲከናወን ቆይቷል ማለት ነው። ኢትዮ ቴሌኮም ሼር ሆልደሩ ዋናው ኦነሩ ኤክስቴንድ የማድረግ መብት እንዳለው ፕሮስፔክተስ ላይ ቀደም ያሉ ቪዲዮዎች ላይም ሰርች ይላችሁ ነበርና እዛ ጋር ተጠቅሷል ማለት ነው። ተቀባይነት ያገኙ ውድቅ የሆኑ አክሲዮኖች በተመለከተ በተቀመጠው የጊዜ ገደብ መሰረት ምንም አይነት ይፋ ያደረገው መረጃ ሳይኖር ወራትን ያስቆጠረ ቢሆንም ብዙዎቻችሁ እንዲያውም በኮሜንት ሴክሽን ላይ መቼ ነው አናውንስ የሚያደርገው ሰክሰስፉሊ አቺቭ ያልተደረጉ መቼ ነው ተመላሽ የሚሆነው እያላችሁ ስትጠይቁን ነበር። ከዚህ በፊት የሰራሁት ቪዲዮ ላይ ወደ ኋላ መለስ ብላችሁ መመልከት ትችላላችሁ። መጀመሪያ ዙር አክሲዮን ሽያጩ ከተጀመረበት ጥቅምት 9 እስከ ታህሳስ 25 2017 ዓ.ም ድረስ ሽያጩ ሲከናወን ቆይቷል ማለት ነው። የሼር ዋጋ ዝቅ የተደረገበት ምክንያትም ዝቅተኛው የኢትዮጵያን ፐብሊክ ኮሚኒቲን ለማሳተፍ ሎወር ኢንካም ሌቭል ያላቸው ማንኛውም ኢትዮጵያን ፐብሊክ ኮሚኒቲ ኢንቨስት እንዲያደርግ ነው ማለት ነው። ዝቅተኛው 33 ከፍተኛ 3333 አክሲዮኖች ሽያጭ ማለትም ከ9900 ብር እስከ 999900 ድረስ ኢንተርቫል ያለውን ካፒታል ኢንቨስት ማድረግ የሚችሉ ኢትዮጵያውያን ተሳትፈዋል ማለት ነው። አክሲዮን ሽያጩ ሪፖርት ተገምግመዋል። ለካፒታል ገበያ ባለስልጣናት ስለ አክሲዮን ሽያጩ በተመለከተ ሪፖርት ተደርገዋል ማለት ነው። በዚህ ጥያቄ መሰረት የሽያጭ ቀኑ ካበቃ በኋላም ሽያጩ እንደገና ኤክስቴንድ ተደርገው እስከ የካቲት 7 2017 ዓ.ም ድረስ ተራዝሞ ቆይቷል። የኢትዮ ቴሌኮም 10% ለኢትዮጵያን ፐብሊክ ኮሚቲ ሼር ለሽያጭ አናውንስ ካደረገው ውስጥ ኦልሞስት 10% ብቻ ነው ማሳካት የተቻለው ማለት ነው። ስቶክ ማርኬት ላይ መገበያየት፣ መሸጥ፣ መግዛት የሚችሉ ባለሀብቶች ተፈጥረዋል ማለት ነው። ኦልሬዲ እንግዲህ ብዙ 47000 እና ከዛ በላይ ኢትዮጵያውያኖች የሼር ሆልደሩ ባለቤት መሆናቸው ይታወቃል። በቀጣይ ባለ አክሲዮኖቹ የማነጋገር ስራ እንደሚሰራም ስራ ሊስት በማድረግ በካፒታል ገበያ መሸጥ መግዛት ወደሚቻልበት አጋጣሚ
ወደፊት አናውንስ እንደሚያደርጉም በዚሁ አሳስበዋል ማለት ነው። ቀጣይ አክሲዮኖች ሽያጭ ይቀጥላል ብለዋል ማለት ነው። ኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬሕይወት ታምሩ እንዳሳወቁን ባንኮች ትውልድ ኢትዮጵያውያን ጥያቄ ማቅረባቸው ይታወቃል። እንግዲህ የተለያዩ ግለሰቦች ከዚህ በፊትም ሳትገዙ ሽያጩ ያመለጣችሁ እንደገና እንግዲህ ወደፊት ለሽያጭ አናውንስ ሲደረግ በዚሁ ቻናል እንደምናሳውቅ ከዛ ላይክ ሼር እና ሰብስክራይብ ማድረጋቸው እንዳረሱ ይህን ታሳቢ በማድረግ እና በመጀመሪያ ሂደት ላይ ያጋጠሙ ነገሮች በመገምገም መንግስትን በማማከር በቀጣይ መሳተፍ የፈለጉ ግለሰብ፣ ተቋማት፣ ፐብሊክ ተቋማት ሊሆን ይችላሉ፣ ገቨርንመንታል ፕራይቬት ካምፓኒ ሊሆን ይችላሉ፣ ትውልድ ኢትዮጵያውያኖች ሆነው ውጭ ሀገር የሚኖሩ ዲያስፖራ ኮሚኒቲ ሊሆን ይችላል። እነዚህ እንደገና ሼሩ ላይ እንዲሳተፉ ሽያጩን እንደገና አናውንስ እንደሚያደርጉ ነው እንግዲህ ያሳወቁት ማለት ነው። አሁን ላይ በአክሲዮን ሽያጩ የተገኘ 3.2 ቢሊዮን ብር ገንዘብ እስካሁን እንግዲህ ቀደም ብዬ እንዳሳወቅኳችሁ በዚህ አካውንት እንዳለ ነው አናውንስ ያደረጉት ማለት ነው። የባለ አክሲዮኖች መብትም እንግዲህ ባስጠበቀ መልኩ የቀጣይ ሽያጭ ሁኔታው እንደሚከናወንም በዚሁ አጋጣሚ አናውንስ አድርገዋል ማለት ነው። የተለያዩ ተሳታፊዎች ያነሳቸው ጥያቄዎች ለስራ አስፈጻሚዋ ነበሩ። ካስጀመራችሁበት ወቅት የማክሮ ኢኮኖሚ አሻሻያ ተደርጓል፣ በሂደት ላይ ተጽዕኖ አልፈጠረም። እንደሚከተለው ምላሽ ሰጠዋል ማለት ነው። ካለመጀመር መጀመር እንደሚሻልም ገለጻ ሰጠዋል ማለት ነው። ሊስቲንጉ መቼ ይሆናል ለሚለው ጥያቄ በአጠረ ጊዜ እንደሚያከናውኑ ነው ያሳወቁት ማለት ነው። ባለድርሻ አካላትም ፕሮሰሱ ላይ እንደሆኑ እንዲሁም ደግሞ ለካፒታል ማርኬት እና እንዲሁም ደግሞ ኢሴክስ ላይ በቅርቡ አናውንስ እንደሚያደርጉ ነው ያሳወቁን ማለት ነው። በአክሲዮን ሽያጩ ለተቋሙ ሰራተኞች የተለየ ሽያጭ ቀርቧል የሚል ሌላኛው ጥያቄ በተሳታፊዎች ተነስቶ ነበረ። ለኢትዮ ቴሌኮም ሰራተኞች የተለየ አልቀረበም። እንደ ማንኛውም ኢትዮጵያዊ ክፍት እንዲደረግና በግዢው እንዲካተት ተደርጓል። በሂደቱ ግዢው ውድቅ የተደረገበት የለም። በካፒታል ገበያ ባለስልጣናት ተቀባይነት አግኝቷል። እንግዲህ ያው በዝርዝሩ ላይ የተለያዩ ጥያቄዎች ተነስተዋል። በሂደቱ ግዢው ውድቅ የተደረገበት የለም። በካፒታል ገበያ ባለስልጣን ተቀባይነት አግኝቷል። ቴሌብር ሱፐር አፕ ተጠቅመው አክሲዮን ሽያጮችን ገዝተዋል ብዙ ኢንቨስተሮች ማለት ነው። ከቀረቡት አጠቃላይ ሼሮች ውስጥ የተሸጠው 10.7 ሚሊዮን ነው። ይህን ስኬታማ ነበር ብሎ መውሰድ ይቻላል ወይ ተብሎ የተነሳ ጥያቄም ነበረ። እንግዲህ ግምገማ አድርገናል። በጣም ስኬታማ ነው ማለት ይቻላል። ምክንያቱም ገደቦችን አስቀምጠን ነበር ሽያጮች ስናከናውን የቆየ ነው። ይህም ኢትዮጵያውያን የሆኑ ግለሰቦች ብቻ ነው ያሳተፍነው። ተቋማት፣ የተለያዩ ዲያስፖራ ኮሚኒቲ፣ የውጭ ኢንቨስተሮች አላሳተፍንም ነበር ነው ያሉት። አሁን በሁለተኛው ዙር የሚወጣው ሽያጭ ላይ እንግዲህ ዲያስፖራ ኮሚኒቲ ሊሆን ይችላል፣ ሽያጩ ያመለጣችሁ ሰዎች እንዲሁም ደግሞ ፐብሊክ ተቋማት ፕራይቬት ካምፓኒዎች ሊሳተፉበት እንደሚችሉ ነው እንግዲህ ኤክስፔክት የሚደረገው። ከዚህ በላይ ማራዘም ለምን አልተቻለም ተብሎ የተነሳ ጥያቄ ነበረ። ዋና ስራ አስፈጻሚያውም 121 ቀን ጥሩ እድል ተፈጥሯል ብለን እናስባለን። በቀጣይ የሚመጣ እድል ስላለ እዚህ ጋር ፕሮግረሱን ያለበትን ሁኔታ ለኢትዮጵያን ፐብሊክ ኮሚኒቲ እንዲሁም ደግሞ ለሼር ሆልደሩ ሼሩን ለገዙ ብሪፍ ማድረጋችን ፕሮሰሱን ማሳወቃችን ጥሩ እንደሆነ ነው ሜንሽን ለማድረግ እንዲሁም ደግሞ በቅርቡ በድጋሚ ለሽያጭ አናውንስ እንደሚሆን አሳውቀዋል ማለት። በሂደቱ አክሲዮን ግዢዎች ውድቅ የተደረገባቸው አካላት አሉ ወይ ተብሎም የተነሳ ጥያቄ ነበረ በታዳሚዎች ወይም በተሳታፊዎች። በሂደቱ ግዢ ውድቅ የተደረገበት የለም። የካፒታል ገበያ ባለስልጣን ተቀባይነት አግኝቷል። ማሟላት ያለባቸውን አሟልተው ሁሉም ባለቤት እንዲሆን ያደርጋል ነው እንግዲህ ያሉት። በቀጣይ ቪዲዮ እንግዲህ ምንድነው መቼ ሊስት እንደሚደረግ መቼ አሎትመንቱ ለኢትዮጵያን ፐብሊክ ኮሚኒቲ ወይንም ደግሞ ለገዙ ለሼር ሆልደሮች ዲቪደንዱ መቼ ዲቫይድ እንደሚደረግ ወይም ዲስትሪቢዩት እንደሚደረግ አናውንስ አደርጋቸዋለሁ። እንዲሁም ደግሞ እንዴት በስቶክ ማርኬት ላይ ግብይቶችን ማከናወን እንችላለን፣ መግዛት መሸጥ፣ እንዲሁም ደግሞ የተለያዩ የካፒታል ማርኬት ሽያጮች እንዴት ማከናወን እንደሚቻል ዝርዝር ሀሳቦችን በዚሁ አፕዴትድ የሆኑ መረጃዎችን በዚህ በዋካ ፖድካስት ማቀርብላችሁ ይሆናል ማለት ነው። እስከዛ ላይክ ሼር እና ሰብስክራይብ ማድረጋችሁን አፕዴትድ የሆነ መረጃ እንዲደርሳችሁ ይረዳችኋል። ጥያቄ ሀሳብ ካላችሁ ኮሜንት ሴክሽን ላይ አስቀምጡልን። ላይክ ሼር እና ሰብስክራይብ ማድረግ ደግሞ ቤተሰብ መሆናችሁን እንዳትረሱ። እናመሰግናለን።